አብዛኛው ሰው ዩቲዩብ ይጀምራል፣ ግን 90% የሚሆነው ትንሽ ከሄደ በኋላ ተስፋ ቆርጠው ያቆማል። ያ ለምን ይመስላችኋል? ችግሩ የካሜራ ወይም የኤዲቲንግ ሳይሆን የማይንድ ሴት። ብዙዎቻችሁ እንዴት ነው ስኬታማ የምንሆነው? እድል ነው ወይስ የማናውቀው ምስጢር አለ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ዛሬ በዩቲዩብ ስኬታማ ለመሆን ማወቅ ያለባችሁን 7 መራራ እውነታዎች እነግራችኋለሁ። ይህ ቪዲዮ ምናልባት ደስ ላይላችሁ ይችላል፣ ግን እመኑ ቻናላችሁን ወደ ኔክስት ሌቭል ይወስዳል። ኦራይት፣ አንደኛና የመጀመሪያው ዲሲፕሊን ኦቨር ሞቲቬሽን። ከስሜት ይልቅ ዲሲፕሊንድ ነው። ማንም ሰው ስራ ሲሄድ ሁሌም ደስ ብሎት አይደለም የሚሄደው። እኔ እንኳን ቪዲዮ ስቀርጽና ስክሪፕት ስጽፍ መድረክ ስላለበት እንጂ ሁሌም ኤክሳይትድ ሆኜ አይደለም። መጀመሪያ አካባቢ ላይ ሞቲቬሽን አለ። አንድ ቪዲዮ 2 ቪዲዮ ያላችሁ ስትሄዱ ያ ሞቲቬሽን ሞር እየሞተ ይመጣል ማለት ነው። ያን ነገር እንዴት ነው ሶልቭ ማድረግ የሚቻለው? አይ ቲንክ ለብዙ ሰዎች የሚሰራላቸው 2 መንገድ አለ። እነሱን 2 መንገድ በትንሹ ላጋራችሁ። አንደኛው ሀክ አይምሯችሁን እንዲጥሉታላችሁ። እስቲ ቆይ አንዴ 10 ደቂቃ ልስራና ካስጠላኝ እተዋለሁ ብላችሁ በውስጣችሁ በአይምሯችሁ ታስባላችሁ። ከዛ በኋላ ወደ ስራ ወይም ደግሞ ወደ ኤዲቲንግ ወይም ደግሞ ወደ ቀረጻ ስክሪፕት የምትጽፉ እንኳን አንድ 10 ደቂቃ ከሰራው ከዛ በኋላ ማቋረጥ እችላለሁ በሚል ትገባላችሁ ማለት። እነዛን የምትሰሯቸውን ስራ ፓሽኔት ከሆናችሁ አይምሯችሁ ሞር ያስቀጥላችኋል ማለት። ከዛ 10 ደቂቃ ተነስታችሁ ትቀጥላላችሁ በዛው ማለት። ካስጠላችሁ ደግሞ ለአይምሯችሁ እንደነገራችሁ ታቋርጣላችሁ። ሌላኛው ሀክ ያው ዩቲዩብን እንደ መደበኛ ስራ ማየት ነው። ስራ ተቀጥራችሁ ዛሬ ደብሮኛል ወይም አልመጣም ብላችሁ አጥቃው ወይ ጤና ችግር ካልገጠማችሁ በስተቀር ግን ደብሮኛል ወይም ደግሞ አስጠልቶኛል ብላችሁ ስራችሁን ከተዋችሁ ወይ ከደሞዛችሁ ይቆረጣል፣ እሱም አይምሯችሁ ላይ አለ፣ ወይ ደግሞ ትባረራላችሁ። አዘር ወይ የሆነ የምታጡት ነገር ይኖራል። ልክ እንደዚሁ ዩቲዩብ ላይም ካልሰራችሁ ብዙ ነገር እንደሚቀርባችሁ አይምሯችሁን ያን ማይንድሴት መቀየር ነው ማለት ነው። ሁለተኛ ኳንቲቲ ሊድስ ቱ ኳሊቲ የሚል አስተሳሰብ። ይህ አስተሳሰብ በተለይ ለጀማሪዎች በጣም አሪፍ ነው ብዬ አስባለሁ። ከጥራት ይልቅ ብዛት ያስተምራችኋል። ጀማሪ ከሆናችሁ አንድ ቪዲዮ ላይ የ2 ሳምንት ኤዲቲንግ ጊዜ ማባከን አስፈላጊ አይደለም። ምክንያቱም ስኪል የሚመጣው በድግግሞሽ ስለሆነ ነው። ነጮቹ እንደሚሉት ሬፒቲሽን ኢዝ ዘ ማዘር ኦፍ ስኪል ይላል። አንድ ጥራት ካለው ቪዲዮ ፋንታ ጥራታቸው መካከለኛ የሆነ 10 ቪዲዮዎችን ብትሰሩ ሞር ትማራላችሁ። ይህን በሌላ አናሎጂ ልንገራችሁ። ጂም በወር አንዴ የሄዳችሁ ፎርማችሁ የተስተካከለ ቢሆን እንኳን ብዙ ለውጥ አታመጡ። ነገር ግን ሁሌ የሄዳችሁ ፎርማችሁ የተበላሸ ቢሆንም እየተስተካከለ መምጣት ወረቀ ትልቅ ለውጥም በዛው ልክ ታመጣላችሁ። ሶስተኛው ለብር ብላችሁ ዩቲዩብ አትጀምሩ የሚለው። ዩቲዩብ ላይ ገንዘብ ቶሎ አይመጣም። ቢመጣ እንኳን ኢትዮጵያ ውስጥ ዩቲዩብ ማስታወቂያ ስለማያሳይ ብሩ በጣም ትንሽ ነው። ሰብስክራይበር እና ዋች አወር ከሞላችሁ በኋላ የምታገኙት ገንዘብ ያን ያህል ኤክሳይቲንግ ላይሆን ይችላል። ቢያንስ ዩቲዩብ ላይ ለ1 ዓመት ያለምንም ገንዘብ ያለምንም ክፍያ ኮንሲስተንት ለመስራት ራሳችሁን ማዘጋጀት ይኖርባችኋል። ታዲያ እንዴ ለብር ካልሆነ ታዲያ ለምንድን ነው ምናምን ብላችሁ ከጠየቃችሁ ዩቲዩብን እንደ ሎንግ ተርም ኢንቨስትመንት ማየት ትችላላችሁ። እናንተ ጊዜያችሁንና እውቀታችሁን ዩቲዩብ ላይ ኢንቨስት ታደርጋላችሁ። ተመልካች ደግሞ ውድ ጊዜያቸውን ሰጥተው ያዩአችኋል ማለት ነው። ይህ እምነት ከተገነባ በኋላ ብሩ ቀስ ብሎ ይመጣል። ዩቲዩብ ላይ ደግሞ ሞኔታይዜሽን ብቻ ሳይሆን የተለያዩ በሮችን ይከፍትላችኋል። ኮንተንት ክሪኤሽን ለሞኔታይዜሽን ብቻ ሳይሆን ሞኔታይዜሽን አንዱ መንገድ ነው። ሌሎችም ገንዘብ የምትሰሩባቸው መንገዶች ይከፈቱላችኋል። ሌሎች እድሎች ይመጣሉ። ለዛ አራተኛ ዘ ኮምፓሪዥን ትራፕ ወይም ደግሞ ራስን ከሌሎች ጋር የማወዳደር ወጥመድ እለዋለሁ። ገና ቻናላችሁን ከፍታችሁ ቪዲዮ አፕሎድ ማድረግ ስትጀምሩ ብዙ ሺህ ሰብስክራይበር ካላቸው ዩቲዩበሮች ጋር ራሳችሁን ታወዳድራላችሁ። የእነሱ ቪዲዮ እንዲያምራል፣ የኔ ያስጠላል። ግን እነሱ በእናንተ መንገድ አልፈው ወደዛኛው ደረጃ የደረሱት። ፈረንጆች ምን ይላሉ? ዶንት ኮምፔር ዩር ቻፕተር 1 ቱ ሰምዋን ኤልስስ ቻፕተር 20። እናንተ ገና ቻፕተር 1 ላይ ናችሁ። ይህን ፌዝ አልፋችሁ እናንተም ወደዛ ደረጃ መድረሳችሁ አይቀርም። ግን እስከዛው ድረስ እናንተ ባላችሁ ነገርና ባላችሁ አቅም መስራትና ያንን አፕሪሺየት ማድረግ ማሻሻል ይኖርባችኋል ማለት ነው። እናንተ መወዳደር ያለባችሁ ከሌላ ሰው ጋር ወይም ከሌላ ትልቅ ዩቲዩበር ጋር ሳይሆን ትናንትና ከሰራችሁት ቪዲዮ ጋር መሆን አለበት። አምስተኛው ፎከስ ኦን ቫልዩ ኖት ኦን ፌም። ለተመልካች የሚሰጡትን ቫልዩ እንጂ ፌመስ ለመሆን ብላችሁ ኮንተንት መጀመር የለባችሁ። ዩቲዩብ ላይ የኔን ቪዲዮ ለምንድነው ሰዎች የሚያዩት ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ?
ሰዎች የእናንተን ወይም ደግሞ የኔን የማንንም ሊሆን ይችላል የሚያዩት ሁለት ሪዝን አለ። አንደኛው ሪዝን ትምህርት ወይም ደግሞ እውቀት ለማግኘት ነው። ሁለተኛው ሪዝን ደግሞ ለመዝናናት። ስለዚህ እኔ ምን ላገኝ ከሚለው አስተሳሰብ ወጣችሁ ለተመልካቾች ምን አይነት ቫልዩ ልስጥ፣ ምን አይነት ጥቅም ልስጥ ብላችሁ አስቡ። ሰብስክራይበር ወይም ደግሞ እናንተን የሚመለከተው ሰው ጥቅም ካገኘ ሰብስክራይበር እና ቪው ሊጨንቃችሁ አይገባም። ምክንያቱም ለዛ ሰው ቫልዩ ከሰጣችሁት፣ ጠቃሚ ኢንፎርሜሽን ከሰጣችሁት ሰብስክራይብ የማያደርግበት ቪዲዮን እስከ መጨረሻ የማያበት ምክንያት አይኖረውም ማለት። ስድስተኛ ስለ እናንተ ማንም ይጨነቅ የለም። ብዙ ሰው ዩቲዩብ ሲጀምር ትልቁ ፍርሃቱ ሰው ምን ይለኛል የሚል። ነገር ግን እውነታው ዩቲዩብ ስትጀምሩ ማንም ስለ እናንተ የሚጨነቅ የለም። ቪዲዮን ለቃችሁ በድጋታ ቼክ ብታደርጉ 0 ቪው ነው የምታገኙት፣ ወይም 1 ወይ 2 ቪው፣ ወይ ደግሞ እድለኛ ከሆናችሁ ደግሞ 10 ምናምን ልታገኙ ትችላላችሁ። ምክንያቱም ገና ጀማሪ ስለሆናችሁ። የጀማሪ ቪዲዮ ደግሞ ኦብቪየስሊ ከሌላ ቪዲዮ ጋር ስታወዳድሩት ሞስት ኢንትረስቲንግ ነገር አይደለም። በቃ ያስጠላል። ያው የኔን ቪዲዮ የመጀመሪያዎቹ ቪዲዮዎች እንደገና ደግሜ ሳያቸው በጣም ነው የሚያስጠሉት። ይህ ትልቅ ነፃነት ለእናንተ ይሰጣችኋል። ምክንያቱም ማንም ስለማያችሁ መሳሳት፣ መብረክረክ የፈለጋችሁትን መሆን ትችላላችሁ። ምክንያቱም የመጀመሪያዎቹን 10-20 ቪዲዮዎች ማንም ስለማያችሁ። ስለዚህ ይሄ ጊዜ የማሻሻያ ጊዜ ነው ለእናንተ ማለት ነው። ስለዚህ ዝም ብላችሁ ጀምሩ። ሰባተኛውና የመጨረሻው the 1% better rule ወይም ደግሞ 1% ሁል ጊዜ ማሻሻል ማለት ነው። ለምሳሌ ላይቲንግ ማስተካከል፣ ቀጣይ ተምኔላችሁን ማስተካከል፣ እያስተካከላችሁ መምጣት፣ ሁሉንም በ1% እያስተካከላችሁ በእያንዳንዱ ቪዲዮ እያስተካከላችሁ መምጣት። ስለዚህ 50 ቪዲዮ ከሰራችሁ 50ኛው ቪዲዮ ላይ መጀመሪያ ካለው 50 እጥፍ አሻሽላችኋል ማለት ነው። ዩቲዩብ የአጭር ርቀት ሩጫ ሳይሆን ማራቶን ነው። ቀስ እያላችሁ ነው እየሮጣችሁ እያሻሻላችሁ ሰዎችን እየቀደማችሁ የምትሄዱበት ማለት ነው። እነዚህ 7 ነጥቦች ከባድ ሊመስሉ ይችላል። ነገር ግን ሁሉም ዩቲዩበር ወይም ደግሞ አሁን ትላልቅ የምትሏቸው ዩቲዩበሮች ያለፉበት ነገር ነው። ዋናው ነገር ዛሬ መጀመርና አለማቆም። እናንተም ያሰባችሁበት እንደምትደርሱ አምናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ ማድረግ ትችላላችሁ። ማስተካከል ደግሞ ያለብኝ ነገሮች ካሉ ያው እርግጠኛ ነኝ ማስተካከል ያሉብኝ ነገሮች ይኖራሉ። ስለዚህ እነዛን ነገሮች ኮመንት ላይ ጻፉልኝ። ይህን አስተካክል፣ ይህን ነገር አውጣ፣ ይህን ነገር አስገባ ማለት ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።